እርግጠኛ ነሽ ይጠብቁ ይሁን ቴክስት ያረጋልሽ? አው እዚህ ነበር ያለኝ። ታዲያ ይታለሽ? ይሄው አፍርም እኮ ደግሞ እየገለፈጠ እኮ ነው የሚመጣው። ወንድም አለም እህት አለም አተምራበውነ ነው። ምን አደረኩ ደግሞ ትላለህ? ያለው ትሮት ትምህርት ቤት ቀርተ ስልክና አጥፍተህ እኛ ለሰምታ አስጨንቀናል። ስራ እንዳለብኝ ነግሬያችኋለሁ እኮ። አንቺ ደግሞ ባክሽ ያስጨነቅሽ ነው። ለቂኝ አለቀህም። ምክንያቱም ሳትናገር አለቀህም። እሺ በቃ ኮሎምቦስን እየቀጠዋት ነበር ስትል በቃ ትንሽ አፍልታ ነበር ላብርድላት ብዬ እና ምን አረከው? ዲናን ጠርቼ አስቆነጠጥኩት። ምን አረላሽ ምንድነው የሚያርበተብተኝ? እኔ እኮ ጥሩምቤ ነኝ። ማንንም ነው ማልሰማው። ገና ለገና ያኔ ተጃጅያለሁ ብዬማ እንዲህ መሆን የለብኝም። እንደውም ያበጠው ይፈንዳ። ዛሬ ፍልኩ ሄጄ ነው ጋማምለው። ወይኔ ሮቤል የሰፈሩ ካቦንኩኝ ብዬ ሳልጨርስ ጭራቅ አርጉ ይላኩብኝ። ነካክተው የተኛውን በሬ አደረጉት አውሬ ማለት አሁን ነው። አረ በፈጠረ ለራስ እንኳን ባታስ ለማዳበር አታስብ እንዴ? ዛሬማ አርፌ ብቀመጥ ይሻለኛል፣ ያለበለዚያ ይበላኛል። ፋሲል ፈጣሪውን ሌላ ምን እላለሁ? አቶ ሮቤል ማን ነው? እዚህ ጋር ካንተ ውጪ ሌላ ሮቤል አለ? አረ የለም። ጮክ ብለህ ስትጣራ ሌላ ሰው ፈልገ መስሉኝ። ና ወደዚህ። ትላንትና ቀኑ ምን ነበር? ትላንትና ቀኑ ምን ነበር? ሰኞ ማለቴ ማክሰኞ። እንዴ ምን ነበር? እኔኑ መልሰህ ጠይቀኛለህ እንዴ?
ትናንትና ቀኑ ምን ነበረ? ድንገት ሆኖብኝ እኮ ነው ቦስ። አርብ ነው ቦስዬ፣ አርብ ነው። የመጨረሻው አርብ ነው ማለት ነው እንዴ? ለምኑ? ለወሩ እኮ ነው ነው ለሁሉም ነገር። አሁን የምነግርህን ነገር በደንብ አድርገህ ስማኝ። ይህንን ሳኳየው? አዎ ቦስ፣ አዎ አየሁት። አዎ በውስጡ ብዙ ጠጠሮችን ይዟል። የጠጠሮቹ ስራ ደግሞ መደብደብ ነው። ያለምን እንደሆነ ይገባል? እኔ እንጃ። እኔ ምን አውቄ ቦስ፣ ምን አውቃለሁ? በዚህ ማዳበሪያ ውስጥ መገኘታቸው ነው ጣፋንታቸው መደብደብ ያደረገው። ገባ? አዎ በደንብ ገብቶኛል። አዎ እኔ ኮሎምቦስ በማዳበሪያ የሚያዝ ጠጠር እፍኝ ሳለው ማዳበሪያው እስኪቀደድ የማስጨንቅ ነው። እኔን ማንም ሊያስረኝ አይችልም። ማንም! ስለዚህ የትናንትናዋን ቀን ማየት የሌለባቸው በጣም ብዙ ጠጠሮች እንዳሉ ታውቃለህ አይደለ? በጣም ጎበዝ ልጅ፣ በጣም ጥሩ። ስለዚህ አሁኑኑ ስራህን ጀምር። ምንም አይነት ኮሽታ አልፈልግም። ይሻለቀ ገባ? ቆይ እዚህ ምን አባ እየሰራ ነው? ነው ወይስ ጠጠሮቹን መሆን ትፈልጋለህ? ኧረ አልፈልግም። እና ፍጠን! ጠጠር እያለቀብኝ ነው። ፍጠን! እኔ ኮሎምቦስ ማንነቴን አሳያለሁ። አቡሌ ወንድሜ። አባቴ እንዴት ነው ፋሲል? አለሁልሽ። በጠዋት ተፍተፍ እያልሽ ነው? ምን ላድርግ ብለህ ነው? ከአባቴ የወረስኩት ብቸኛው ማስታወሻ ማለት ጋሽ አልመጡም እንዴ? የለም። ማለት እዛው ቀርተው ነው? አይደለም፣ የት እንዳለኝ አናውቅም። ኧረ አልገባኝም አቡሌ። ጦርነት ክፉ ነው። ከመግደሉም ከማቁሰሉም በላይ የመግደያና የማቁሰያ መንገዱ በጣም ያሳምማል። በፈጣሪ ስም ጋሽ ሞቱ እንዴ? ፋሲሎ፣ ለዚህ ነው መንገዱ ያማል ያልኩ። አሁንም አልገባኝም። ሌላ ቀን አጫውታለሁ። ይልቅ ማሂ ጋር እስካሁን አልተገናኘንም። የት ሄዳ ነው? ጥሩምቤ ማለት ነው? አሁንም ድረስ ጥሩምቤ ነው የምትሏት? ኧረ ላሽ አቡሌ፣ ምን ሆነ ነው? ዲማ የሚለውን ስም እሱ ራሱ እኮ ረስቶታል። አሁንም ይሄ በወንድ መጥራት አልቀረም እንዴ? ምን እናድርገው ብለህ ነው? ማዘሯ አስለመዱን። ይኸው ጀማው ራሱ ተከትቦ በቃ ጸደቀው። አሁንም ያ ኃይለኝነቷ ግን አለ። እንደውም አይብስም ብለህ ነው? አረ ትደባደባለች። የቀን ተቀን ስራዋ ነው ስለ እና አሁን ሲያቅታት ማን ነው የምትጠራው? አቡሌ ናፍቃለች አይደል? እኔ እንጃ መሰለኝ። ግን የገብታ ነው? የት ሄዳል ብለህ ነው? ተመረው ያለው ወርክ በቃ ሰፈር ያውደለደለ ነው የሚሆነው። እና ለምንድን ነው ያላገኘኋት? ምን ይታወቃል? ወንድ መስሎ ላሽ ብለው ይሆናል። አቤት ፋያ፣ አሁንም እኮ ትጫወታለህ። በል ለማንኛውም አላስቁምህ። ካገኛት እንደምፈልጋት ንገራት እኮ። የቃቃ ባልሽ እየፈለገች ነው ብዬ ነው የምነግራት። በል ፋሲል፣ ወደነዋል። በኋላ ጊዜ ካለህ እንገናኛለን። አረ እንገናኛለን። የት አባት ሄዳለሁ ብለህ ነው? አቡሌ ይወዳታል እኮ። ለነገሩ እሷ ሲናው ቃር ልሸሸችው። ግን ምንድነው ልውጥ ውጥ ብሏል። ጋሺ ሰላም አይደሉም እንዴ? ጋሺ ምን ሆኑ? በፈጣሪ ስም አንቺ ኮቴ የለሽም እንዴ? አቡ ቀደደውን ተውና ባክ የተጠየቅከው መልስ። ገደል ግቢሽ፣ የራስሽ ጉዳይ። አንተ እየጠየቅኩ አይደል እንዲያመልስልኝ? ሂጂና ባልሽ ይመልስልሽ። እሺ ምን አባ ነው የምትለው? ሂጂና የቃቃ ባልሽ ይመልስልሽ። እኔ በሰው ትዳር መሀል አልገባም። ዮርዲዬ ብታይኮ እንዴት ደስ እንዳለኝ አይደው የለሽም። ግን እኔ ፈርቻለሁ። ማለት ለምን እንደምትፈሪው የተፈጠረ ነገር አለ? ኮሎምቦስ ድጋሚ እንዳይመታሽ ነው። የዛኔ ማኔ ቆሜሻናለሁ። ታውቂኛለሽ እኮ ዲና ነኝ። ግን ለማንኛውም ተጠንቀቂ። አታስቢ እርግቧ። ደግሞ እኮ ትናንት እንዴት እንደሆነ ስላላየሽው እኮ ነው። ግን ፋሲል እንዴት ደፈረ? ያው ፍቅሩ አላስችል ብሎት ነው። ምን ወዮርዲ፣ ግን ለሁሉም ነገር ደንግጠሽ ትችያለሽ። ይሁንሽ ደንጋጣ። አንቺ ራስሽ እኮ ነሽ ያስደነገጥሽ። አንቺ እኮ ከመደንገጥም አለፋ። የምር ግን አንድ ጥያቄ ልጠይቅሽ። እሺ ጠይቂኝ። ፋሲልን እንዴት ነው እስከዛሬ ድረስ ያልወደድሽው? ምን እኔ ነኝ ከዛ ነጫጭባ የፈረንጅ ሾርባ ከመሰለልሽ ፍቅር የሚይዘኝ? እንደዛ እንደሚመስል እንዴት አወቅሽ እንዴ? ምን ጥያቄ ያለው? ትኩር ብለሽ ስታዩ እኮ ያ ነጫጭባነቱ ብን ብሎ በትንታ ሲጥ አድርጎ ነው የሚገልሽ። ቆይ እሱን ምን ልትሰሪ ትኩር ብለሽ አየሽው?
ምን ማለት ነው? አንቺ አይተሽው አታውቂም እንዴ? እኔማ አቤኔ ብቻ ነው ትኩር አድርጌ የማየው አይደል? እሺ አሁን እዚህ እንቆያለን ወይስ እንሄዳለን? እንሂድ በቃ። እሺ እንሂድ። ፋሲሎ ትጣላኛለህ? አንተ ቆይ ለምን ትጋትተኛለህ? ለምን ሄዳ ጠይቀው? እሱ ማን ጠይቀው ናት መልሰ። በቃ እኔ ምንም የማውቀው ነገር የለም። እሺ ጋሼ ምን እንደሆነ አልነገረ? ባክሽ ምንም ያልገባ ነገር ነው ያወራኝ። የሆነ ጦርነት መገዳደል መንገድ ምናምን ነገር ነው ሲል ነበር። በቃ ጋሼ ወደ ጦርነት ሄደው ነበር ማለት ነው። እና ታዲያ ወታደር አይደሉ እንዴ? እና አልተመለሱም ነው ያለ? አይ አንተ በቃ ፈታኝ እጭ ከፈለክ ሄደ ራሱን ጠይቀው እየፈለገ ነበር እንደው። እውነት አቡሌኔን ጠየቀኝ? አዎ ጠይቀዋል። ከፈለክ ሄድና ራሱን ጠይቀው። አንተ ግን ደህና ነህ? እኔ ምን ሆናለሁ? አይ ፋሲል በጣም ነው የምታሳዝነው። ዛሬን ዘና በል፣ ምናልባት የመጨረሻ ቀን ይሆናል። አንተ ግን ምን እሺ ትላንትና ያደረግከውን ረስተኸው ነው? የተዳፈርከው እኮ ዲናን አይደለም፣ በቀላሉ አይፋታህም። ምን አባቱ ያመጣል? እንደውም እኛ ፊት ሰተነው ነው አናታችን ላይ ወጣው። ፋሲሉ አንተ ኮሎምቦስን አታውቀውም። ይሄኔ ጉድጓድ እየቆፈረለ ነው። በቆፈረው ጉድጓድ ራሱ ይገባታል። አንተ ምን አባ ነው የምታወራው? አርፈ ትምህርትህን አትማርም? ባክ ጥሩም ቤት ሆኝ አንዳንዴ ሰው ዝም ስትለው ይፈራው ይመስለዋል። ለሱ ነው ይበቃለሁ። እንደኔ ትምህርትህን ትተህ ሰፈር ውስጥ እንድታውደለድል አልፈልግም። ቆይ ምን አድርግ ነው የምትለኝ? በቃ ራስህን ጠብቅ። የሆነ ነገር ልታደርግ ስትል ደግሞ ስልክህን የምትዘጋውን ነገር አቁም። እሺ ፒስ በቃ። ቆይ ግን እንዴት ለዲና ስትል እንደዛ አደረግ? ምን ማለት ነው? ኦ እንደውም አሪፍ ሰዓት ነው። ቺኳ ከቻስ ብላልሻለች። ምን ይኸውልሽ ጥሩምቤ የማይሆን ሙድ አራምዳለሁ ብትል እናትዬን ትጣላኛለሽ። አረላሽ የምን የማይሆን ሙድ አመጣ? የሚሆን የማይሆነውን መላ እንለዋለን እንጂ። ጥሩምቤ ቃሪው ምን ማለቴ ነፃ አውጪ። አንድ ነገር አውራለሁ እንዳትሽ ጠይኛለሽ። ሰላም ነው ፋሲል? ዮርዲዬ እንዴት ነሽ? ቺኮች ፊስ ናችሁ? ሰላም ዲኑ፣ ሰላም አታያችሁም እንዴ? ሰላም ናችሁ? ምን ነው ቺኳ ፋሲሉ እንደዛ ተባጥሶ ነፃ አውጥቶሽ አሁንም የጠለቲ ነው እንዴ? ምንድን ያልሽው? አረ ጥሩምቤ ፍታ በቃ። አንተ ምን አገባ? ተዋት፣ የፈለገችውን ታውራ። አንቺ ኩባያ ወደዛ ሂጂ። አንስቺ እንዳልጠጣብሽሽ ማንነቴን እንደሆነ በደንብ አይተሽዋል። የትኛውን ማንነትን ባክ? ይሄ ሰው አስሮ ወንድ ነኝ ምናምን የሚለው ማንነትን ወንድ ኮንክ ፈተክ ነበር ማሳየት። የሆንክ አልጫ። ወይኔ ፋሲል አንቺ ነኝ ነው አልጫ? አመዳፋሽ አረግሽኝ አይደል? ውይ አመድን ያፍሰዋል እንዴ? አንቺ ረፊ ብዬሻለሁ እንዳላቦንሽሽ። እሱማ ባህሪህ እኮ ነው አመዶ። አንቺ ነኝ ነው አመድ? ምን ነው ቅር አለህ እንዴ? በቃ እሺ ዱቄት ይሆንልሃል። ለነገሩ ተይው፣ እኔ ነኝ ጥፋተኛ። አሳይሻለሁ። እሱን ወንዶች ሲሉ ሰምታል። የሆንክ ወረኛ። ቆይ ዲኑ፣ አንቺና ፋሲል መች ነው እንደው በሰላም የምታወሩት? ፎንቃ እኮ ነው ቺኳ። ምን አልሽ? አይ ምንም በሉ ደህና አሉ። እቺ ደግሞ ምንድነው የምትለው? ፎንቃ ያለች መሰለኝ እኮ። እኔ ዲና ነኝ ከዛ ነጫጭባ ፍቅር የሚይዘኝ። ግን የምር ትናንትና ኮሎምቦስን እንደዛ ሲያደርግልሽ ደስ አላለሽም? ደስ ብሎኛል እኮ፣ ግን በሱ ሳይሆን ኮሎምቦስን በመበቀሌ ነው። እና ታዲያ እሱን እንደዛ እንድታደርግ ያደረገው ፋሲል አይደል እንዴ? በቃ አንቺ ደግሞ አትጨቃጨቂኝ። የምንሄድ ከሆነ እንሂድ፣ ያለበለዚያ ግን ወደ ቤቴ ነው እሺ የምመለሰው። እሺ በቃ እንሂድ። ነይ እንሂድ። ወይኔ ኮሎምቦስ ተደፍሯል። ድሮም ይሄ ፍቅር የሚባለው ነገር ነው ልፍስፍስ ያደረገ። እኔ ኮሎምቦስ ደግሞ ማንነቴን ካላሳየኋችሁ ኮሎምቦስ አትበል። ወይኔ ኮሎምቦስ ቆይ የት ሊድ አስበው ነው ከሰፈር ልቀይር ነው ያለኝ? ለምንድን ነው ሰፈር መቀየር የፈለገው? በእርግጠኝነትማ የሆነ ችግር ተፈጥሯል ማለት ነው። ቆይ እስኪ ልደውልለት።
ቆይ ለምንድን ነው ስልክ የማያነሳው? በሰላም ነው? ቆይ ሲጀመር እኔ ምን አገባኝ እሱ ስልክ አለማንሳቱ? ደም እንደፈለገ ካንቺም ብሶ እኔን ትናገረኛለሽ እንዴ? ቆይ እየተከታተልሽ ነው? እኔ ሰው አጥቼ ነው አንተን ስከተል ሙሉ? ምን ማለት ነው? እኔ ምን ያንሰኛል? በጣም ብዙ ነገር ይጎላል። ቢገባሽ የሰው ልጅ ሙሉ ሆኖ አልተፈጠረም። እሺ ደግሞ እሱ ምን ማለት ነው? አሁን ላብራራልሽ አልችልም፣ ስራ አለብኝ። ምን ሰው መግጨት ነው ስራ? ምን እንደውራሽ ፈልገሽ ነው? እንደውራሽ ከፈለግሽ ደግሞ በኋላ ስራ ቦታ እመጣለሁ። እኔ ታታሪ የኔ ታታሪ ነው ያለ ደግሞ ከሱም ብዙ ልታወሪኝ ፈልገሻል ይላል ወረኛ። እኔ ሰው አጥቼ ነው ከሱ ጋር ሳወራ ሙሉ? ፋያ ወይ አብኒ ሰላም ነው? አው ሰላም ነኝ። ምን ነው ለምጠይቅኝ? ያ ኮሎምቦስ የሆነ ነገር እንዳያረግ ነው። አረባካ ትጨነቅ። ልኩን ስላሳየሁት ከዚህ በኋላ ምንም አያመጣም። ዱርዬ እኮ ነው። የሆነ ነገር ካረገ በኋላስ ምንስ ቢፈጠር ምን ይጠቅመናል? እጭ አቦባካ ትንበጫበጭ። ለማንኛውም ተጠንቀቅ። እሺ የት ነው ያለው አሁን? ባክ ዛሬ በጧቱ ቃ ካላመጣ ምናምን ተብዬ ነዳኒ ሰፈር እየሄድኩ ነው። እና ቶሎ ትመለሳለህ መሰለኝ። ምን ነው ፈልገኝ ነበር? ዛሬ ዩርዲን ሰርፕራይዝ ላረጋት ፈልጌያለሁ። ሰርፕራይዝ? እንዴት አድርገህ? እሱን እነግርሃለሁ፣ ግን ያንተን እገዛ ፈልጋለሁ። ስታይል ግን አሁን አልችልም፣ እቃውን ማምጣት አለብኝ። እሺ በቃ እኔ አንዳንድ ነገሮችን ያስተካከልኩ እጠብቅሃለሁ። ስጨርስ ደውልኝ። እሺ አፍቃሪው በለኝ። አግኝቼ ነው እንዳንተ ከመጃጃል ይሻለኛል። እኔ ፋሲል እንጂ ይሁና። ሄሎ ሮቤል። አቤት አለቃ። የት ነው ያለው? እስካሁን ፋሲልን እየተከታተልኩት ነው። መያዝ ያለብን በሙሉ ይዛል አይደለ? አዎ፣ አሁን በእርግጠኝነት በእጅ ይገባል። ግስለው መኪናውን አዘጋጅቷል አይደለ? አዎ አለቃ። የሆነች ዞር ያለ ቦታ እንዳገኘኝ ፋሲልን ይዟለሁ። ከዛም በኋላ ግስለው ያለበት ቦታ እንዲመጣ አድርገዋለሁ። አፍጥነው። ጠጠር መቀየር ፈልጋለሁ። አፍጥነው። እሺ አለቃ፣ ታዛዥ ነኝ። ደግሞ መጣቸው። አንቺ ምን እሺ ነው? ምን? ኧረ ሙድ መያዝ። አንቺ ፍቺ ባክሽ፣ አይደብርሽም እንዴ? ያንቺ የት ማለት እኮ ይሄ ነው። የቱ? ይሄ ድግግሞሽ ነው። ቆይ ሰው ሁሉ ጊዜ አንድ ነገር እያደረገ ይኖራል? ምን አገባሽ? አርፈሽ ሄደሽ ቡናሽን አቀቂ። ቢገባሽ ወጉ እሱ ነበር። እሺ የምን ወግ? የሴትነት ነው።
ምን ያረጋል? አቦ በቃ ፍቺኛ። ምንድነው አንቺ ያሮጊት ሙድ የምታራምጂው? ቢገባሽ ያንቺ ኑሮ ለማቅናት ነው። እሺ ጎብጬ ቀረውት እንደውም ይኸውልሽ ነይ። እሺ በቃ ድሮም እኮ ትመችኛለሽ። ለዚህ ሰውማ ፊትሽ ብርት ይላል። ኧረ እኔ ድሮም ቢሆን እኮ እወድሻለሁ። የኔ በኩር ምን ሆሆ እንደውም ካሁን በኋላ ማለት ነው በኩሪ ብዬ ነው የምጠራሽ። ለማንኛውም በኋላ አቡሌ ጋር እንሄዳለን ብላሻለች ማይ። እሺ እናንተ ሄዱ። እኔ አሁን ፈታ ማለት ነው የምፈልገው። መጀመሪያውም እኮ ብሩን ሳልሰጥሽ ነበር እንደዚህ መጠየቅ የነበረብኝ። ወይ ምን አይነት ልጅ ናት? ሄሎ የኔ እርግብ። ወይ የኔ ንቅሳት ናፈቅሽኝ እኮ። እኔም በጣም ነው ናፈከኝ። ብትናፍቂ ኖሮማ ትደውይልኝ ነበረ። እውነት አቤኔ ያልደወልኩልህ እኮ ስላልተመቸኝ ነው። እሺ ምን እየሰራሽ ነው ያልተመቸሽ? ዛሬ እኮ የወሩ መጨረሻ ቅዳሜ ነው። እና ቢሆንስ? እኔና ዲና እኮ ሁልጊዜ የወሩ መጨረሻ ቅዳሜ የወሩ መጨረሻ ላይ ምን ተናገሪ እንጂ ምን ታረጋላችሁ? አቤኔ በቃ ሌላ ጊዜ እነግርሃለሁ። የኔ እርግብ ዲናውን ማብራሽ ናት እንዴ? እንዴት አወክ? እንዳትነግሪው ብላሽ ነው አይደለ? አዎ የኔዋ ለዚህ እኮ ነው የምወድሽ። እኔም ውድድ ነው ማረግ። ስለ መጨረሻው ቅዳሜ ግን ሌላ ጊዜ ትነግሪኛለሽ። እሺ። እና ዛሬ አንገናኝ? አሁን ዲኑን እንደሸኘኋት መገናኘት እንችላለን። እሺ የኔ እርግብ ደውይልኝ፣ ጠብቅሻለሁ። እሺ ንቅሳቴ። እስከዛው ትናፍቂኛለሽ። እኔም ወይ አንቺ ልጅ ግን የሚነገረውም የማይነገረውም ለይተሽ አታውቂም እንዴ? ምን ችግር አለው ብነግረው? ችግር የለውም እኮ ግን ይሄ የኔና ያንቺ ነገር ነው። ደግሞ ራሳችን የሰራነው ምግብ ለጎዳና እናበላለን ብሎ ማውራቱ ምቾት ስላልሰጠኝ ነው እንጂ ሌላ ነገር አስቤ አይደለም። እሺ እርግበው። ምን ይታወቃል? አቤኔ እኮ አንድ ቀን ሊቀላቀለኝ ይችላል። እሱማው ግን ዛሬ ሳንቹን ስላላገኘ ነው በጣም ደብሮኛል። እኔ ግን ምን ታደርጊዋለሽ? ግን የሚመለስ ይመስልሻል? እንጃ ግን ከተመቸው ከጎዳና ህይወት ገጠር እናቱ ጋር ቢሆን ይሻላል። አዎ ግን እንደዛ ከሆነ እኮ ከዚህ በኋላ እናገኘውም ማለት ነው። አዎ ግን ፈጣሪ ያውቃል። በቃ እሺ ውርድዬ፣ ዛሬ ትልቅ ቀጠሮ አለብሽ መሰለኝ። እኔም ወደ ሰፈር ልሄድ። አዎ ዲኑ፣ አቤኔ እኮ አግኝሻለሁ ብሎኛል። እንደውም አምሮብሻል። በቃ ጥሩ ጊዜ ያሳልፉ። ግን ስትጨርሽ ደውይልኝ። የተፈጠረውን ነገር ሁሉ መስማት ፈልጋለሁ። እሺ በቃ በጣም ነው የምወድሽ። እሺ እኔም በጣም ነው የምወድሽ። ቻው ቻው። ሄሎ ሮቤል። አቤት፣ ምን ልታዘዝ? ኮሎምቦስ ስልክ አላነሳም አለኝ። በሰላም ነው? አላውቅም። ሰፈር ቀይራለሁ ብሎኝ ነበር። የት ሄዶ ነው? እሱንም አላውቅም። እሺ አንተ ቤቱን ካወቅ ለምን ሄዳ አታይልኝም? ቆይ አንቺ የሱ መጥፋት የዚህን ያክል ለምንድን ያስጨነቀሽ? አይ ምንም ማለቴ ለስራ ፈልጌው ነው። ለምን አይነት ስራ? እሱን ለሱ ነው የምነግረው። እንግዲያው ስታገኙ ንገሪው። ሮቤል ሮቤል፣ ይሄ ደግሞ ምን አይነቱ ነው? ምን እንደሚገርመኝ ግን ታውቂያለሽ? ምንድነው? ምን ጥያቄ አለው? ይሄ አስመሳይነትሽ ነው። ቆይ ዲና ግን ምን አድርግሽ ነው እንደዚህ ጠመርሽኝ? አንድ የዋህ አገኘው ብለሽ ይሄን ያህል ማድረግሽ ግን ተገቢ ነው? ያክስትሽ ልጅ እኮ ናት፣ ለዚያውም እህትሽ። ምን አደረግኳት? ያደረግሻትንማ ጠንቀሽ ታውቂያታለሽ። ደግሞ በኮሎምቦስ የላክሽው መልእክት በጣም ነው የወደድኩት። ምን? ይሄ ምን መልእክት? እኔ ምን መልእክት አላኩም። ለነገሩ እኔም ቆንጆ መልእክት እንዲያደርስልሽ ትናንትና ልኬው ነበር። ምን ነው አልደረሰሽም እንዴ? ምን? ትናንትና ኮሎምቦስን አግኝተሽው ነበር? ነበር። ለማንኛውም እንዴት እንደነበረ እሱ ይነግርሻል። ለማንኛውም ተጠንቀቂ እሺ። እቺ ጭራቅ ደግሞ ምን አድርጋው ነው?
ሄሎ ሊዱ፣ ትናንትና ዲና ኮሎምቦስ ምን አድርጋው ነው? ማን ምን ብሎሽ ነው? ዝም ብለሽ የጠየቅኩሽን ብቻ መልሽልኝ። እንደ ቆነጠጣት እሷም ቆነጠጠችው እኮ። ዲና ናት የቆነጠጠችው? አዎ፣ ከፋሲል ጋር ሆኖ አግተው በፊንሳ ቆነጠጡት። የምርሽን ነው? አዎ ሊዱ። በቃ ገደላቸው። ኮሎምቦስ? አዎ ዮርዲ፣ ጓደኛሽም ታስጠነቅቂያት ይሻል ነበር። በቃ ሮቤል ማግኘት አለብሽ። ወይኔ ጉዴ! ኮሎምቦስ እንደዚህ ያደርጋል እንዴ? ሄሎ ዲኑ፣ ቤት ገባሽ? አዎ እዛው አካባቢ ነኝ። ምን ነው የተረበሽ ትመስያለሽ? አይ ኮሎምቦስ እንዳያገኘሽ ብዬ እኮ ነው። ሊዲያ ደውላለሽ ነበር አይደል? አዎ። ምን ነው ተገናኝታችሁ ነበር እንዴ? አዎ ኮሎምቦስ እንደቆነጠጥኩት ስነግራት ለማጣራት ነው አንቺ ጋር የደወለችው። ዲኑ አንቺ ግን ተጠንቀቂ እሺ? አታስቢ። ግን አንቺ እየተዘጋጀሽ ነው አይደል? አረ ምን መዘጋጀት ያስፈልገዋል? እየሄድኩኝ እኮ ነው። እሺ በቃ ቻው እርግቧ። አንቺ ምስጥ ይሆንሽ ልጅ አንድ የዋህ አገኘው ብለሽ ትጫወችባታለሽ አይደል? ታያለሽ። እኔ ደግሞ ዲና ነኝ፣ አልፋታሽ። አቡሌ ማይ ደህና ነሽ? አለሁ። ከመጣሁ ጀምሮ እኮ ስፈልግሽ ነበር። የት ጠፍተሽ ነው? የት መሄጃ አለኝ ብለህ እንደመጣሁ እያወቅሽ ነው አይደል ጨክነሽ ያላገኘሽ? ኧረ ላሽ ደሞ አፋለኝ ብለህ ታወራለህ እንዴ? እስካሁን አንተ እኔ ስጠፋ ፈልገኸኛል? ሁሌም ትዝትኛለሽ። እባክህ አታሰማምጥ። አሁንም እኔ ሆኜ ነው እዚህ ድረስ መጥቼ አወራሁ። አውቃለሁ። እሺ ይቀጣለሁ። እንደፈለክ እኔ ምን አንተ አቡሌ ምን እያደረክ ነው? አንተ ምን እሺ ነው? እንደ ልጅነታችን ይቅር ሳትኝ አልነሳም። አንተ አቡሌ ተነስ። ይቅር ሳትኝ አልነሳም። አቡሌ ተነስ። ደግሞ ታውቂያለሽ፣ ይሄንን እምቢ ካልሽኝ ወደ ሁለተኛው እርምጃ ነው የምሄደው። ወደ ሁለተኛው እርምጃ እንሂድ። በቃ እሺ ይቅር ብያለሁ። እስኪ አቡሌ ሙት በይ። አንተ አቡሌ እንደውም ወደ እሺ እሺ በቃ እሺ በቃ አቡሌ ሙት ይቅር ብያለሁ። አሁን ደግሞ ተራ እንጂ ነው። ከልብሽ ይቅርታ እንዳረግሽ ሌላ ማሳወቅ እንደኔ አድርገሽ ቀፊ። አቡሌ ሁለተኛው እርምጃ። አራላሽ ድርቅና ግን ጨምሮብህ ነው የመጣው። ወሮ ወሸባዬ ወሮ ወሸባ ወሮ ወሸባዬ ወሸባ አቡሌ ጥሩምቤን ይዞ ሲገባ አንቺ ምን አባሽ ነው? ሄሎ አለቃ፣ አሁን አሪፍ ቦታ ላይ ነኝ። እርምጃ ልውሰድበት። ሮቤል አፍጥ ነው። እዚህ ያለው ጠጠር እያለቀ ነው። ስለዚህ ተቀያሪ ይፈልጋለሁ።